ትላንትና ማታ ቲክቶክ ላይ ስክሮል ያደረኩ እያለ አሳ ጉላሽ የሆነ ሰው ሲሰራ አይቼ ነገ ለምሳ አሳ ጉላሽ ነው የምሰራው ብዬ አሰብኩ። የተጠቀምኳቸው ነገሮች አሳ፣ ሽንኩርት፣ ቲማቲም፣ ነጭ ሽንኩርት፣ ቃሪያ፣ ሎሚ፣ በርበሬ፣ ቲማቲም ድልህ፣ ዱቄት፣ ጨው፣ ኮረሪማ፣ ከሙን፣ ዝንጅብል፣ ሶይ ሶስ፣ መስተርድ እና ቁንዶ በርበሬ። መጀመሪያ አሳውን በሎሚና በቀዝቃዛ ውሃ ዘፈዘፍኩት። ከዛ በኋላ ወደ መክተፍ ነው የቀጠልኩት። ሽንኩርቱን በቁመቱ ነው የከተፍኩት። ነጭ ሽንኩርቱን ደግሞ አደቀኩት። ቲማቲሙን መክተፍ እችል ነበረ ግን ፈጨሁት። ቃሪያውን ደግሞ ክብ ክብ አድርጌ ነው የከተፍኩት። አሳ ጉላሽ ሲባል አዲስ አበባ የሆነ አሳ ቤት ነበረ፣ ስሙ ይጠፋኛል፣ ግን በቃ እሱ ነው የሚያስታውሰኝ እና በጣም ነው ናፈቀኝ። ከታትፌ ስጨርስ የተፈሰፍኩትን አሳ አጥቤ አድርቄ ተለቅ አድርጌ ከተፍኩትና አሳውን ወደ መቀመም ነው የቀጠልኩት። መጀመሪያ አሳው ላይ መስተርድ እና ሶይ ሶስ አደረግኩኝ። ከዛ በኋላ ዱቄት፣ ከሙን፣ ቁንዶ በርበሬ፣ ኮረሪማ እና ጨው አድርጌ ቀላቀልኩት። ደስ የሚለው ነገር በአንድ መጥበሻ የሚያልቅ ምግብ ነው። መጥበሻዬን ከጣርኩ በኋላ አሳውን መጀመሪያ ጠብሰዋለሁ። በዛው መጥበሻ ሽንኩርቴን አበስላለሁ። ከዛ ላይ ነጭ ሽንኩርትና ዝንጅብል ጨመርኩ። እነሱ ትንሽ ከበሰሉ በኋላ ትንሽ የቲማቲም ድልህና በርበሬ ጨምሬ ያቁላላኋቸው። ከዛም የፈጨሁትን ቲማቲም ከተትኩ። በቁንዶ በርበሬና በጨው ቀመምኩት። መጨረሻ ላይም የጠበስኩትን አሳ ጨመርኩ። አሳው የበሰለ ስለሆነ ብዙም እሳት ላይ መቆየት የለበትም። ቃሪያና ሎሚ ጨመርኩና እንጀራ ላይ አቀራርቤ በላሁት ለምሳ። በጣም ነበረ የሚጣፍጠው።